ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዛሬ ታህሳስ 11 2018 ዓ.ም የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። ከሰሞኑ በአማራ ክልል ታጥቀው ሲንቀሳቀሱ የነበሩ የመንግስትና የህዝብን የሰላም ጥሪ ተቀብለው እየገቡ መሆናቸው ይታወቃል። ዛሬም በተለያየ ቦታ የመንግስትና የህዝብን የሰላም ጥሪ ተቀብለው እየገቡ ያሉ የታጣቂ ኃይሎች አሉ። በዝርዝር የምናያቸውንም የሆነው ሌሎች ዝርዝር መረጃዎችም አሉኝ። አብራችሁኝ ቆዩ። የአማራን ህዝብ መሸወድ የሚችሉ መስሏቸው በ24 ሰዓት 4 ኪሎ ጠብቁን፣ የመብት አጋይነን ከጎናችን ሁኑ እያሉ ነበር። ያኔ በተለያየ መንገድ ያሰለፉትን መንጋም ከመንግስት ጉያ የጠለፉትን ባንዳም ይዘው የክልሉን ትልልቅ ከተሞች ለመፈንጫ አድርጎ ነበር የጀመረው። ተልዕኮ የሚቀበለው ከጠላት ነውና በየአካባቢው ተቋማትን አውድሞ ጠላትነቱን ገለጠ። በሂደትም የህዝቡን እሴት እየሸረሸሩ በየሰፈሩ እየዘረፉ ካህናት፣ ሽማግሌ እንዲሁም ህፃናትን እየገደሉ የጠላት ውክናቸውን እያረጋገጡ በሰፈር ሲርመጠመጡ ከህዝብ ተተፉ። በእነዚህ ከርሳሞች የመማረሩን በአደባባይ ሰልፍ ማድረግን ጨምሮ በተለያየ መልኩ ገለጸ። እያደረም ይበልጥ ከመንግስት ጋር እየተቀናጀ በቃይ ዘራፊ ጽንፈኛ አታሳየኝ አለ። በዚህ ወቅት የባነኑም የሰላምን በር አንኳኩተው እየገቡ ከህዝብና መንግስት ጋር እየታረቁ ሲሆን፣ በጥፋት መንገድ እንቀጥላለን ያሉት ደግሞ በየተገኙበት በህዝብ አጋላጭነትና በመንግስት ጸጥታ ኃይል ስምሪት የእጃቸውን እያገኙ እየተወቁ ነው። ጥፋትን አምኖ ህዝብን ይቅርታ ለማይጠይቅ ህዝብም መንግስትም ቦታ አይኖራቸውም። በአደባባይ ከማውገዝ አልፎ በአደባባይ ማጋለጥና ለእርምጃ መተባበርም ተያይዘውታል። እነ ዘመንና አስረስ ቡድንም ከህወሓትና ሻዕቢያ ያደረገውን ስምምነት ከራሱ ህዝብ ነጥሎ መውጫ መግቢያ የጠፋው የቀን ውር ሆኗል። በተመሳሳይ መልኩ በደብረ ማርቆስ ከተማ አስተዳደር ንጉሥ ተክለ ሃይማኖት ክፍለ ከተማ መንግስት ያቀረበውን የሰላም ጥሪ በመቀበል ከጅብላ ሙትራ ብርጌድ ጫካ የነበሩ የታጣቂ ኃይሎች ለመንግስት የጸጥታ ኃይል እጅ መስጠታቸው ተሰምቷል። እጅ ከሰጡ ታጣቂዎች መካከልም አንደኛ አማኑ ሞላ ላመስግን መቶ መሪ የነበረ፣ ሁለተኛ ዘውዱ ስማቸው ደረሰ ዘመቻ መምሪያ የነበረ፣ ሶስተኛ እድሜ ያለማስማማው ብዙነህ አባል የነበረና አራተኛ ውዱ ጋሻው ነጋ አባል የነበረ የመንግስት ያስቀመጠውን የሰላም አማራጭ በመጠቀም 2 ጥቁር ክላሽ፣ 2 ሰደፍ ክላሽ እና ከ10 ካዘና ከ117 ጥጋ በመያዝ እጃቸውን መስጠታቸው ተሰምቷል። በተመሳሳይ በፋርጣ ወረዳ ራሳቸውና ደው ክፍለ ጦር ብለው በመሰየም ያውዝትና ሶራስ ቀበሌ ታጣቂ ሲንቀሳቀሱ የነበሩ በዛሬው ዕለት በፋርጣ ወረዳ ለሰላም እጃቸውን ሰጠዋል ማለት ነው። 1 ክላሽና 3 የቃታ መሳሪያ ይዘው ሲንቀሳቀሱ የነበሩ መሆናቸውም ተሰምቷል። በተመሳሳይ በደቡብ ጎንደር ዞን ደራ ወረዳ ባሉ ቀበሌዎች ታጥቀው የመጡ ቡድኖች የመንግስትን የሰላም ጥሪ በመቀበል ወደ ወረዳቸው መግባታቸውም ተሰምቷል። እንዲሁም በይምሎ ቀበሌ ታጣቂ ቡድኑ ደብቆት የነበረ ተተኳሽ የሞርተር ቅንቡላ በጸጥታ መዋቅሩ በቁጥጥር ስር መዋሉም የወረዳው ፖሊስ ጽሕፈት ቤት ገልጿል። በአማራ ክልል በሰሜን ሸዋ ዞን በኤፍራታና ግደም ወረዳ በይምሎ ቀበሌ በታጣቂ ቡድኑ አመራር በሆነው በደመላሽ ታዴ አክስት ቤት ወይዘሮ የሽመቤት ካሳሁን 9 የሞርተር ቅንቡላ ተተኳሽ ተቀብሮ ከነበረበት ጉድጓድ በጸጥታ መዋቅሩ በቁጥጥር ስር ውሏል ሲሉ የወረዳው ፖሊስ አዛዥ ኮማንደር መሐመድ መኮንን ገልጸዋል። ኮማንደሩ እንደገለጹት ጠላት በየቦታው እየቀበረና እየደበቀ መሄዱ ማህበረሰቡን ለከፋ ጉዳት ይዳርገዋል። ስለዚህ ማህበረሰቡ ለጸጥታ መዋቅሩ የመረጃና የማስረጃ ጥቆማ በማድረግ ይገባዋል ሲሉም መልእክታቸውን አስተላልፈዋል። በመጨረሻም ፍትሐዊ የትውልድ የባህር በር ጥያቄ ዶክተር አብይ አህመድ ማቅረባቸው ይታወቃል። ቀድሞ የባህር በር ባለቤት የነበረችው ህብረ ብሔራዊ ኢትዮጵያ በተሳሳተ ትርክት ምክንያት ላለፉት 3 አስርተ ዓመታት ከባህር በር ተገፍታ ቆይታለች። ይህም ዘርፈ ብዙ ኢኮኖሚያዊና ፖለቲካዊ ችግር ማስከተሉን ምሁራን ይገልጻሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጉዳይን አስመልክቶ ቀደም ሲል በሰጡት ማብራሪያ ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ በጂኦግራፊያዊ እስር ቤት ውስጥ ሆና መቀጠል እንደማትችል መግለጻቸው ይታወሳል። የባህር በር ጥያቄ ለኢትዮጵያ የቅንጦት ሳይሆን የህልውና ጉዳይ መሆኑን የጠቀሱት ጠቅላይ ሚኒስትሩ በቀጠናው ዘላቂ ሰላምና የጋራ ብልጽግናን ለማረጋገጥ ሰጥቶ መቀበልን መሰረት ያደረገ የባህር በር ባለቤትነት አስፈላጊ መሆኑን በአጽንኦት አስምረውበታል። የመደመር መንግስት በመጀመሪያው የብልጽግና ጉዞ ለባህር በር ባለቤትነት ጉዳይ ልዩ ትኩረት ሰጥቷል። ዓለም የሰላም አምባሳደርና የኢትዮጵያ ወጣቶች ምክር ቤት አባል የሆኑት አቶ ስለሽ ኡመር ከኢቲቪ ጋር በነበራቸው ቆይታ የኢትዮጵያ ፈጣን የኢኮኖሚ እድገትና የህዝብ ብዛት መጨመር የባህር በር ባለቤትነት አስገዳጅ ሁኔታ መፍጠሩንም ገልጸዋል። ይህ ጉዳይ የግለሰብ ሆነ የመንግስት ብቻ ሳይሆን የመላው ኢትዮጵያውያን የጋራ ጉዳይ መሆኑንም አስገንዝበዋል።
ኢትዮጵያ ለበርካታ ዓመታት ወደብ አጥታ በመቆየቷ ለከፍተኛ ኪሳራ መዳረጓን አቶ ስለሽም አስታውሰዋል። በአሁኑ ወቅት ህብረ ብሔራዊ ኢትዮጵያ በኢኮኖሚው ዘርፍ እያስመዘገበችው ያለውን ለውጥ ዘላቂ ለማድረግ የባህር በር ጥያቄ የህልውናዋ መሰረት በመሆኑ ተገቢው ምላሽ ሊያገኝ ይገባልን ብለዋል። የትውልድ ጥያቄ በሆነው የባህር በር ባለቤትነት ጉዳይ ላይ እሳቢያችንን በማስተካከል ለመብታችን በሰላማዊ መንገድ መታገል ይገባል ሲሉም ተናግረዋል። ከዚህ ባለፈ የባህር በር መኖር ለሉዓላዊነት መጠናከር ከፍተኛ ሚና እንዳለውም አያይዘው ገልጸዋል። ኢትዮጵያ በሰጡ መቀበል መርህ ላይ በመመስረት ከጎረቤቶቿ ጋር አብሮ የማልማትና በጋራ የመጠቀም ፍላጎት እንዳላትም አቶ ስለሽ አንስተዋል። የታሪካዊ ባህር በር መብት ጥያቄ ፍትሐዊ መሆኑን ጠቅሰው የጥንታዊ ኢትዮጵያ እድገትና ስልጣኔ የባህር በር ለሀገር እድገት ያለው አስፈላጊነት ህያው ምስክር ነው ብለዋል። በመሆኑም ኢትዮጵያ ለጀመረችው የብልጽግና ጉዞና ለቀጣዩ ትውልድ ተስፋ የባህር በር ባለቤትነት የግድ አስፈላጊ መሆኑንም አመላክተዋል። ውድ የቻናል ቤተሰቦች ለሰዓቱ የነበረኝ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዚያው ግን መልካም ጊዜ